ሰላም ጤና ይስጥልኝ የተከበራችሁ የማሳያ ሚዲያ ተመልካቾች፣ ዓለማችን በጂኦፖለቲካዊ ውጥረቶች ተወጥራ በምትገኝበት በዚህ ሰዓት ሌላ አዲስና አስፈሪ ዓለም አቀፍ የጤና ስጋት በአፍሪካ ምድር ላይ በይፋ መከሰቱ ተረጋግጧል። ገዳዩና እጅግ አደገኛ የሆነው የኢቦላ ቫይረስ በኮንጎ ዲሞክራቲክ ሪፐብሊክ በአዲስ መልክ መከሰቱን የሀገሪቱ የጤና ባለስልጣናት ይፋ አድርገዋል። ሁኔታው እጅግ አሳሳቢ ከመሆኑ የተነሳ በቀጠናው አስቸኳይ የጤና አዋጅ የታወጀ ሲሆን በአጭር ቀናት ውስጥ በሽታው ሊኖርባቸው ይችላል ተብለው የተጠረጠሩ ሰዎች ቁጥር 250 መድረሱ ተረጋግጧል። ዛሬ ስለዚህ ወረርሽኝ መከሰት፣ ስለ ቫይረሱ ስርጭት ፍጥነትና ስለ ዓለም አቀፉ ማህበረሰብ ምላሽ የታመኑ መረጃዎችንና ትንታኔዎችን ይዤላችሁ ቀርቤያለሁ። ወደ ዝርዝር መረጃው ስንገባ የኮንጎ ዲሞክራቲክ ሪፐብሊክ ለኢቦላ ቫይረስ አዲስ ሀገር አይደለችም። በሽታው ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1976 የተገኘው በዚህችው ሀገር በኢቦላ ወንዝ አቅራቢያ ነበር። አሁን የተከሰተው አዲስ ወረርሽኝ ግን የጤና ባለሙያዎችን በእጅጉ ስጋት ላይ ጥሏል። የሀገሪቱ የጤና ሚኒስቴር ባወጣው መግለጫ መሰረት ወረርሽኙ በተከሰተበት ቀጠና ውስጥ የሰዎች ስርጭትና ንክኪ ከፍተኛ በመሆኑ በሽታው በፍጥነት የመስፋፋት እድል አግኝተዋል። በአሁኑ ሰዓት የተጠረጠሩት 250 ሰዎች በልዩ የሕክምና ክትትልና ማግለያ ድንኳኖች ውስጥ ይገኛሉ። የሕክምና ሳይንስ እንደሚያረጋግጠው የኢቦላ ቫይረስ በሰዎች መካከል በሰውነት ፈሳሽ ንክኪ አማካኝነት የሚተላለፍ ሲሆን ከፍተኛ ትኩሳት፣ የጡንቻ ህመም፣ ከባድ የውስጥና የውጭ ደም መፍሰስ በሽታው የሚያሳያቸው ዋና ዋና አደገኛ ምልክቶች ናቸው። ይህ ወረርሽኝ ይፋ መደረጉን ተከትሎ የዓለም ጤና ድርጅት አስቸኳይ የሕክምና ባለሙያዎችን፣ የላቦራቶሪ ቁሳቁሶችንና የክትባት አቅርቦቶችን ወደ ስፍራው ማጓጓዝ መጀመሩን አስታውቋል። የዓለም የጤና ተንታኞች እንደሚሉት የኮንጎ የሕክምና መሰረተ ልማት ደካማ መሆኑና በአካባቢው የሚታዩት የጸጥታ ችግሮች ወረርሽኙን በፍጥነት ለመቆጣጠር ትልቅ እንቅፋት ሊሆኑ ይችላሉ። በተጨማሪም የኮንጎ ጎረቤት የሆኑት ኡጋንዳ፣ ሩዋንዳና ቡሩንዲ በድንበር አካባቢያቸው ላይ የተጠበቀ የጤና ፍተሻና የአውሮፕላን ማረፊያ ቁጥጥር መጀመራቸውን በይፋ ገልጸዋል። ከዚህ በፊት በአፍሪካ የተከሰቱ የኢቦላ ወረርሽኞች በሺዎች የሚቆጠሩ ሰዎች ሕይወት መቅጠፋቸው የሚታወስ ሲሆን አሁን ያለው ዓለም አቀፍ ጥረት በሽታው ወደ ዋና የንግድ ከተሞችና ወደ ሌላው ዓለም ሳይሻገር በቁጥጥር ስር ለማዋል ሌሊትና ቀን እየተሰራ ይገኛል። የተከበራችሁ የማሳያ ሚዲያ ተመልካቾች፣ ዓለማችን ከምናያቸው የፖለቲካና የኢኮኖሚ ጦርነቶች ባሻገር እንዲህ ካሉ የማይታዩ ገዳይ ቫይረሶች ጋርም ትልቅ የህልውና ጦርነት ውስጥ ትገኛለች። የኮንጎ አዲሱ የኢቦላ ወረርሽኝ በአጭር ጊዜ ውስጥ በቁጥጥር ስር ይውላል ወይስ የዓለም ስጋትነቱ ይቀጥላል? የእርስዎ ሙያዊና ሳቢ አስተያየት ከታች ባለው የኮሜንት ሳጥን ላይ ያጋሩን። ይህንን ወቅታዊና ይፋዊ የዜና መረጃ ለሌሎች ለማጋራት ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። እንደዚህ ሁልጊዜ የታመኑ ዓለም አቀፍ ትንታኔዎችና ትኩስ መረጃዎች በፍጥነት ለማግኘት ማሳያ ሚዲያን አሁኑኑ ሰብስክራይብ ያድርጉ። ሰላምና ጤና ለእናንተ ይሁን። ደህና ሰንብቱ።